ሰላም ጤና ይስጥልን። እንኳን ወደ ቻናሌ በሰላም መጣችሁ። ለሳምንት አልፎ አሁንም ያለቀቃችሁ ለሊት እንቅልፍ የሚያሳጣችሁ ወይም ደግሞ በህዝብ ፊት ሲሆኑ የሚያስጨንቃችሁ ተከታታይ ሳል አጋጥሟችኋል? ተከታታይ ሳል ወይም ክሮኒክ ካፍ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች የሚያስቸግር ነገር ግን ብዙ ጊዜ የተሳሳተ ግንዛቤ የምንወስድበት የጤና ሁኔታ ነው። ብዙዎቻችን ሳል ሲይዘን መድኃኒት ቤት ሄደን አንቲባዮቲክ መግዛት ብቸኛ መፍትሄ ይመስለናል። ነገር ግን ይህ ትልቅ ስህተት ሊሆን ይችላል። በዛሬው አጠቃላይ ቪዲዮ ውስጥ አንደኛ ተከታታይ ሳል በሳይንሳዊ መልኩ ምንድነው? ሁለተኛ የማያልቅ ሳል ዋና ዋና ህክምናዊ መንስኤዎችስ? ሶስተኛ በቤት ውስጥ ሳይንሳዊ ማረጋገጫ ያላቸው ውጤታማ መፍትሄዎች ውስጥ? አራተኛ ወዲያውኑ ወደ ህክምና መሄድ እንዳለብን የሚያሳዩ አደገኛ ምልክቶች ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው ከተከታተላችሁት በኋላ ለሳላችሁ ትክክለኛ መንስኤና መፍትሄ እንደምታገኙበት ሙሉ በሙሉ እርግጠኛ ነኝ። ከመጀመራችሁ በፊት ቪዲዮውን ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። አብራችሁን ቆዩ። በመጀመሪያ ደረጃ ሳል በራሱ በሽታ አይደለም። ሳል የሰውነታችንን የተፈጥሮ የመከላከል ስልት ወይም ዲፌንስ ሜካኒዝም ነው። በመተንፈሻ ቱቦዎች ውስጥ የሚገቡ አቧራዎች፣ ባክቴሪያዎች ወይም አክታዎችን ለማስወገድ ሰውነታችን የሚያደርገው ጥረት ነው። ነገር ግን ከ3 እስከ 8 ሳምንት እና ከዚያ በላይ የሚቆይ ከሆነ ተከታታይ ወይም የረጅም ጊዜ ሳል እንለዋለን። ለመሆኑ የዚህ ሳል ዋና ዋና መንስኤዎች ምንድናቸው? አንደኛ የአለርጂና የአስማ ችግሮች በጣም የተለመደው መንስኤ ነው። የአየር ንብረት ለውጥ፣ አቧራ፣ የቤት ውስጥ እንስሳ ወይም ደግሞ የጽጌረዳ ብናኞች ወደ መተንፈሻ አካል ሲገቡ የመተንፈሻ ቱቦ እንዲጠብና እንዲያብጥ ያደርጉታል። ይህም ደረቅና ተከታታይ ሳል ያስከትላል። ሁለተኛ የሳይነስ ችግር በሳይነስ ወይም በአፍንጫ አለርጂ ምክንያት የሚፈጠር ንፍጥና ፈሳሽን ወደ ጉሮሮ ጀርባ በሚጠባጠብበት ጊዜ የጉሮሮ ህዋሳትን ያበሳጫል። ይህም ሰውነታችን ፈሳሹን ለማጽዳት ሲል ሳልን ሊያስለን ይችላል። ሶስተኛ የጨጓራ አሲድ ወደ ላይ መመለስ ይህ ብዙ ሰው የማያውቀው መንስኤ ነው። በጨጓራችን ውስጥ ያለው አሲድ ወደ ምግብ ቧንቧና ወደ ጉሮሯችን በሚመጣበት ጊዜ የጉሮሮ ህዋሳትን ያቃጥላል። ይህም በተለይም ማታ ማታ ስንተኛ የሚብስ ደረቅ ሳል ያስከትላል። አራተኛ ከኢንፌክሽን ጋር የሚመጣ ሳል ከከባድ ጉንፋን፣ ፍሉ ወይም ደግሞ ኮቪድ-19 ኢንፌክሽን ካለፈ በኋላም ቢሆን የመተንፈሻ ቱቦችን የሚጠብቁና ስለሚሰባበሩ ሳሉ ለሳምንታት ሊቆይ ይችላል። አምስተኛና የመጨረሻው የደም ግፊት መድኃኒቶች የደም ግፊት መድኃኒቶችን የሚወስዱ ከሆነ መድኃኒቱ በጓንዮሽ ጉዳቱ ደረቅና የማያቋርጥ ሳል ሊያመጣ ይችላል። የሳል አይነቶችን ስናይ አንደኛ ደረቅ ሳል እናገኛለን። አክታ የሌለው ጉሮሮን የሚቧጭርና የሚያስቸግር ሳል ነው። ብዙውን ጊዜ በአለርጂ፣ በአስም እንዲሁም በጨጓራ አሲድ መመለስ ወይም የጉንፋን ጋር ተያይዞ የመተንፈሻ ቱቦን መቆጣትን ያመጣል። ሁለተኛ እርጥብና አክታ ያለው ሳል ሲሆን ፈሳሽ ወይም አክታ አብሮት የሚወጣ ሳል ነው። ሰውነታችን በመተንፈሻ አካል ውስጥ ያለውን ኢንፌክሽን ወይም አክታ ለማስወገድ በሚያደርገው ጥረት የሚፈጠር ነው። ሶስተኛ አጣዳፊ ሳል ከ3 ሳምንት በታች የሚቆይ ሲሆን ብዙውን ጊዜ በጉንፋን ወይም በፍሉ ኢንፌክሽን ምክንያት የሚከሰት ነው። አራተኛ ተከታታይና የረጅም ጊዜ ሳል ከ8 ሳምንት በላይ የሚቆይና ሌላውን የስር ሰደድ የጤና ችግር ምልክት ሊሆን ይችላል። አሁን ደግሞ ወደ ዋናውና ብዙዎቻችሁ ወደምትጠብቁት ክፍል እንሻገራለን። የሳል መድኃኒቶችን ከመግዛታችን በፊት በቤት ውስጥ በቀላሉ ማዘጋጀት የምንችላቸውንና ውጤታቸው የተረጋገጡ 5 መፍትሄዎችን እናያለን። አንደኛ የተፈጥሮ ማርና ሞቅ ያለ ፈሳሽ ማር የተፈጥሮ ጸረ ባክቴሪያና የጉሮሮ ማስታገሻ ነው። በአንድ ብርጭቆ ሞቅ ያለ ወይም የእጽዋት ሻይ ውስጥ ከ1 እስከ 2 የሻይ ማንኪያ ማር በመቀላቀል በቀን 2 ጊዜ መጠጣት እንችላለን። ነገር ግን ማር እድሜያቸው ከ1 ዓመት በታች ለሆኑ ህጻናት በጭራሽ መስጠት የለብንም። ሁለተኛ የጨው ውሃ መገርገር በጉሮሮ ውስጥ ያለውን እብጠትና ባክቴሪያ ለመቀነስ በጣም ቀላሉና ውጤታማው መንገድ ነው። በግማሽ ሻይ ማንኪያ ጨው በአንድ ብርጭቆ ሞቅ ያለ ውሃ ውስጥ በጥብጦ በቀን 3 ጊዜ ጉሮሯችንን ማጽዳት።
ሶስተኛ የእንፋሎት ትንፋሽ በመተንፈሻ ቱቦ ውስጥ ያለውን የደረቅ አቅጣ ለማቅለጥና የአየር መንገዶችን ለመክፈት ይረዳል። በፈላ ውሃ የተሞላ ጎድጓዳ ሳህን አዘጋጅተው ፎጣ ጭንቅላቱ ላይ በመሸፈን የእንፋሎቱን አየር ከ8 እስከ 10 ደቂቃ ያህል በረጅሙ መተንፈስ። አራተኛ የዝንጅብልና የሎሚ ሻይ። ዝንጅብል በውስጡ የመተንፈሻ ቱቦ እጥበትን የሚቀንሱ ንጥረ ነገሮች አሉት። ሎሚ ደግሞ በቫይታሚን ሲ የበለጸገ ነው። ዝንጅብሉን በበቂ ሁኔታ ቆራርጠን በውሃ አፍልተን የሎሚ ጭማቂና ትንሽ ማር ጨምረን መጠጣት። አምስተኛ በቂ ውሃ መጠጣትና እርጥበትን መፍጠር። በቀን ውስጥ በቂ ውሃ በመጠጣት ሰውነታችን ውስጥ ያለውን ወፍራም አክታ ያቀጥነዋል። ይህም አክታው በሳል ጊዜ በቀላሉ ወጥቶ እንዲጸዳ ያደርግልናል። የቤት ውስጥ መፍትሄዎች ቢረዱንም ሳል የአንዳንድ ከባድ በሽታዎች እንደ ቲቢ፣ የሳምባ ኢንፌክሽን ወይም የሳምባ ካንሰር ምልክት ሊሆን ስለሚችል የሚከተሉትን አደገኛ ምልክቶች ካሉ በአስቸኳይ ወደ ሕክምና ቦታ መሄድ አለቦት። አንደኛ ሳሉ ከ3 እስከ 4 ሳምንት በላይ ካልተሻለ። ሁለተኛ ከሳሉ ጋር ደም የቀላቀለ አክታ ከመጣ። ሶስተኛ ከፍተኛ የሆነ የደረት ህመም ወይም የትንፋሽ ማጠር ካጋጠሙት። አራተኛ የማያቋርጥ ከፍተኛ ትኩሳትና የሌሊት ላብ ካለ። አምስተኛ ያለምንም ምክንያት የሰውነት ክብደት በፍጥነት የሚቀንስ ከሆነ። እነዚህን ምልክቶች ካዩ ሳሎ የከባድ በሽታ ምልክት ሊሆን ስለሚችል በአፋጣኝ ወደ ሕክምና ቦታዎች ሄደው መታየት ይኖርቦታል። ለዛሬ ያዘጋጀሁልዎ ጠቃሚ የጤና መረጃ ይህን ይመስል ነበር። አሁን የእናንተን ሀሳብ መስማት ፈልጋለሁ። እስካሁን ሳል ሲይዛችሁ የጠቀማችሁና በቤት ውስጥ መፍትሄ የሆነው ለእናንተ የበለጠ የረዳችሁ የትኛው ነው? ታች ኮሜንት ላይ ጻፉልን። ቪዲዮ ጠቃሚ ሆኖ ካገኙት ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ የጤና መረጃን ያድርሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩን። ሌላ የጤና ሀሳብ እንድሰራሉት የምትፈልጉትንም ኮሜንት ላይ መጻፉን አይርሱ። ቻው ቻው።